ያደረገው ሚስቱን ጎንበስ ቀና ብሎ ይቅርታ ማለት አለበት። ለምን ልትታል? በዚሁ አጋጣሚ ግን ሙቤ 430 ማለት ነው። ሰላም ጤና ይስጥልኝ የዩቲዩብ ቻናል በሰዎች እንዴት ናችሁ? ሊንዳና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። አንዲት አጠር ያለች መልእክት ለመናገር ነው የመጣሁት። በቅድሚያ ግን ላይክ ሰብስክራይብ ለምታደርጉ ወዳችሁ ፈቅዳችሁ ለምታበረታቱኝ በርች ቤዛይ ጎበዝ አይዞች ለምትሉኝ እጅግ በጣም ምስጋና ላቅ ያለ የኔ ውዶች፣ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ኑሩልኝ፣ ሺህ ዓመት ንገሱልኝ እና ሁላችሁንም በጣም ነው የምወዳችሁ እና አንዲት መልእክት ልናገር። በጣም ስለተሰማኝ ሴት ስለሆንኩ ማለት ነው፣ በጣም ስለተናደድኩኝ ዛሬ እሳት ጎርሼ ነው የመጣሁት። ምንድነው ልትሉ ትችላላችሁ። አሜን ተብዬው ያደረገው ድርጊት በጣም አጸያፊ፣ በጣም የሚያናድድ ድርጊት ነው ያደረገው። ሚስቱን ጎንበስ ቀና ብሎ ይቅርታ ማለት አለበት። ለምን ልትሉ ትችላላችሁ። ሁላችንም አይተነዋል። አንድ ወንድ ልጅ መጀመሪያ ለሴት ክብር መኖር አለበት። ሴት ልጅ ያላከበረ ጎንበስ ቀና ብሎ በተለይ ለፍቅረኛው ታዛዥ ያልሆነ ወንድ፣ እሷን የማይረዳት እሷን የማይሰማት ወንድ፣ ከሰው መሀል የሚያመነጫጭቃት ወንድ፣ ከሰው መሀል ለሷ ቦታ ከሌለው መጀመሪያውንም አለመቅረብ። ገባ? እዚህ ጋር አሁን ህይወቷን እያበላሸን ያለው አንተም ብላ ሰው ሀገር ላይ አንተም ብላ አፍቅራ ወዳ መታ፣ አንተ ግን እንዴት እንዳደረግካት ሁላችንም አይተነዋል። ለምን? እሺ ካበጣ ገብህ ፍቅረኛን አፍቅሬያታለሁ ብለህ ራስህ ወጥተህ ተናግረህ የድሮዋን ፋሲካ ለምን ታነሳባታለህ? ምን ያህል ስሜት እንደሚሰማ ታውቃለህ? ምን ያህል ጉዳት እንደምትጎዳ ታውቃለህ? አታውቅም። ተረዳት እንዴ። አይደለም አወዳታለሁ አይደለም አፈቅራታለሁ ብለህ የድሮ ፍቅረኛህን እንኳን ተጣልተሃል፣ ተለያይታችሁ እሷ እኮ እንዲህ ነበረች ብለህ ስሟን ስትጠራሱ ምን ያህል ስሜት ነው የሚሰማን እኛ ሴቶች ማለት ነው። እስኪ በአንተ ቦታ ሆነ አስበው። ለምን እንደዚህ ታደርጋለህ? ቢያንስ እንኳን መቆጣት ካለብህ ራሱ ከካሜራ ጀርባ ነበረ። እንዴት እንዳደረካት ሁላችንም አይተናል። የእውነት በጣም ትገርማለህ። መጀመሪያ ለሴት ክብር ይኖረ። እውነቴን ነው የምልህ። ወይም እዚህ ጋር የውሸት የቃቃ ጨዋታ ዶሮ ልጅ ምን እንደምንጫወተው እንደዚህ እየተጫወታችሁብን ከሆነ ምንም ማለት አይደለም። እሱ ስራችሁ ያውጣችሁ። ግን ልጅቷ በጣም ነው የሚያሳዝነች በዚህ አጋጣሚ መድዬ ማለት ነው። ምክንያቱም ለኔ በጣም አስበሽልኛል፣ ለኔ በጣም ተጨናንቀሽልኛል። እሱ በዛን ሰዓት ለኔ ምንም አላሰበልኝም፣ አልተጨናነቀልኝም ነበር። አንቺ ግን ያው እየተናገርሽውንም ያወራሽውንም ሰምቻለሁ። በዚህ አጋጣሚ በጣም ነው የምወድሽ የኔ ማር፣ የኔ ቆንጆ፣ አመሰግናለሁ። አሁን ደግሞ እንደዚህ ከፍቶ ስላየው ብቻ ነው በቃ ስላልቻልኩኝ ነው ወጥቼ ልናገር የቻልኩት ማለት ነው እንጂ ከአሜን ጋር ጥላቻ ኑሮብኝ አይደለም። ወይም ጠልች እርግጥ ትናንትና እንደዛው ሆነሽ ዛሬ እንዴት ልትናገሩ ይቻልሽ ልትሉኝ ትችላላችሁ። በሉ ግን የተሰማኝን ስሜት ሴት ስለሆንኩኝ እሷን ያደረጋት ድርጊት በቃ ስለተናደድኩኝ መጥቼ ልናገር የቻልኩት። ገባችሁ አይደለ? ፋሲካ የራሷ ህይወት አላት፣ ትዳር ይዛ አሁን የልጅ እናት ልትሆን ነው። በቃ የልጅ እናት ስትሆን አገረሸብህ እንዴ? ለዚችማ እውነት ነው የምልህ። እውነቱን እናውራ። የእውነት በጣም አጥፍተሃል አሜን ማለት ነው። ምን ያህል ስሜት እንደሚሰማት አስበዋል? ምክንያቱም በጣም ነው የሚሰማት። እሷን ነው የሚያፈቅረው እኔን አይወደኝም ብላ ነው የምታስበው። 10 የእሷን ስም በምጠራበት ሰዓት፣ የፋሲካን ስም በምጠራበት ሰዓት ማለት ነው። ፋሲካን ቢሆን ትዳሯ መሀል አትግባ። በቃ ትዳሯን ትኖርበት። በነገራችን ላይ በፍቅር መሀል ሌላ ጣጣ ሌላ እንትን ሲመጣ በጣም ጥሩ አይደለም እና በጣም ተሳስተሃል፣ በጣም አጥፍተሃል። በዚሁ አጋጣሚ ግን ሙቤ 430 ማለት ነው ያው አንድ ጊዜ ያው ሚዛን ሰዓት እኔ ባለቀስኩበት ሰዓት ግን ያው ወጥተህ ተናግረሃል። ልጅቷን ለምን ትጎዳታለህ ብለህ ብዙ ነገር ተናግረሃል እና በጣም ስለተረዳኸኝም በጣም ደስ ብሎኝ ነበር በወቅቱ። ግን እንደዛ ሚዲያ ላይ ወጥተህ በተናገርክበት ሰዓት
በዛን ሰዓት እኔ በጣም ሰው ነበር የሚያስፈልገኝ በነገራችን ምክንያቱም ከጎኔ አይዞሽ ቤዛ እንደዚህ ማአቱ የሚለኝ ሰው ለእኔ በዛን ሰዓት ከምንም በላይ ባለውለታዬ ነው። እና እዛ ሚዲያ ላይ መተ ብዙ ነገር ስትናገር ስትናደድበት ብዙ ነገር ብለዋል እና በቃ በውስጥ መስመር መተም ራሱ አይዞሽ ምናምን የምታጽናና ይመስለኝ ነበረ። ለምን ይሄ ሁሉ ደስ ስላለኝ ማለት ነው። ገብቶሃል አይደል? እንደዛ ስትናገር ምክንያቱም እውነት ነው ያወራኸው። በጣም በዛ ሰዓት እኔ አላቅም ብቻ ተመልሼ ወደ ኋላ ተመልሼ ማውራት አልችልም። እና ወንድማችን በርታ። የፍቅረኛሞች በሚጣሉበት ሰዓት ጠበቃ ምንም አያስፈልገንም። አንተ አለህልን ጠበቃችን ማለት ነው። እና ጥሩ ነው በርታ። እና በጣም ጨዋታ ራሱ በጣም ነው የሚመቸኝ ማለት ነው። እና አሜን ግን በጣም አጥፍተሃል። እውነት ጥፋትክን አምነህ ይቅርታ ጠይቃት። ግን ይቅርታ ካልጠየቀችህ ግን እውነት እንደው ይቅርታ ብለህ ተንበርክከህ አጥፍቻለሁ ይቅርታ አድርግልኝ ፍቅሬ ብለህ ይቅርታ ካላደረክላት ይቅርታ ካልጠየካት መልሳ እሷ ካገባችበት አላዝንላትም። እውነት እዚህ ጋር ወይም እንድትጣሉ አይደለም እውነቱን እያወራው ያለሁት ማለት ነው። ጥሩ ስራ አይደለም የሰራኸው። ከጥፋት ተመለስ፣ ከጥፋት ታረም፣ ይቅርታ ጠይቅ። ጎንበስ ብለህ ሙቤም ተናግሮሃል። ሙቤ ባይናገርም ራስ ህሊናህ ያውቀዋልና ይቅርታ ጠይቅ። ገብቶሃል አይደለ? ለሴት ክብር ይኖርህ።